ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ ስለ የበጋ ሽቶዎች ምን አይነት ሽቶ በበጋ ወቅት ጥሩ ናቸው የሚለውንና አንዳንድ ሽቶዎች ደግሞ ቆንጆ ሆነው ግን ሉካችን ሊያሳምሩልን የሚችሉትን የሽቶ አይነቶች በጥቂቱ ለማየት እንሞክራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ በትህትና እጠይቃለሁ። በ2026 ቆንጆ የሆኑ የሰመር ወቅት ሽቶዎችን እናያለን። እውነቱን ለመናገር አንዳንድ ሽቶዎች በክረምት ወቅት ጥሩ የሆኑና በበጋ ወቅት ደግሞ በጣም የመክበድና የመጭነቅ ባህሪ ያላቸውና ሞር በሙቀት ሰዓት እነዚህ የሽቶ አይነቶች ሞር ይከብዱናልና በዛሬ ቪዲዮ ደግሞ የምናየው በሙቀት ሰዓት ልንጠቀመው የምንችለው ጥሩ ሽታ ሊኖራቸው የሚችሉትን የሽቶ አይነቶች በጥቂቱ ለማየት እንሞክራለን። እስከ መጨረሻው አብራችሁኝ ነው። የመጀመሪያው ቫለንቲኖ ዶና የምንለው ነው። በእርግጥ ሽቶ እንደየሰው ምርጫ ቢለያይም ነገር ግን በአንዳንድ ሽቶዎች ደግሞ አብዛኛው ሴት ተመሳሳይ የሆነ ቴስት ይኖረዋልና በጣም ጮክ ያላለ ወይም ደግሞ ለስላሳ የሽቶ አይነቶችን ተመራጭ አደርጋሉ። በመጀመሪያ ደረጃ ያስቀመጥኩት ቫለንቲኖ ዶና ነው። ቫለንቲኖ ዶና በበጋ ወቅት ለመጠቀም በጣም ምቹ የሆነ የሽቶ አይነት ነው። ሞር በደንብ ፌሚኒን የሆነ ስሜት የሚሰጥ የሽቶ አይነት ነው። በኪዊና በብራዚላዊ ብርቱካን የሚጀምር ሲሆን ትኩስና ፍራፍሬያማ ስሜት ይሰጣል። በመካከሉ ደግሞ የህንድ ጃዝሚንና ሮዝ እዛ ላይ ደግሞ እንዳልኳችሁ ቅድም የሆነ ሴታዊነትን የሆነ ሉክን ስለሚሰጥ በጣም ተመራጭ ያደርጉታል አብዛኞቹ ሴቶች። በጣም አዝናኝና ቀላል የሆነ ስሜት ያለው የሽቶ አይነት ነው። በጣም ኖርማል ነው ወይም ደግሞ ግትር የሆነ ስሜት አይሰጥም። በቆዳ ላይ ደግሞ ጥሩ ቆይታ አለው። ይሄ ማለት ከተቀባችሁት በኋላ ለአንድ ቀን ለሁለት ቀን ሊቆይ የሚችል የሽቶ አይነት ነውና አብዛኛው ሰው የሚመርጠውም ለዛ ነው። በበጋ ወቅት ቆንጆ ትዝታዎችን ለመፍጠር ከሚረዱ ምርጥ ሽቶዎች መካከል አንደኛው ቫለንቲኖ ነው። ዘመናዊ ሆኖ በበጋ ወቅት ውድና ማራኪ ሽታን ለመሽተት ለሚፈልግ ሰው ሞር በጣም ተስማሚና ጥሩ ምርጫ ነው ብዬ ከማስባቸው የሽቶ አይነቶች መካከል የመጀመሪያው ቫለንቲኖ ነው። አይነት ምናየው ላቦምባ ሽቶዎችን ነው። ሞር ሞቲቫቸው የተሰራው አስደሳችና በራስ የምትተማመን ሴትን የሚወክል የሽቶ አይነት ነው ይለናል። የሽቶ ዓላማ ሴታዊነትን፣ ማራኪ መሆንን፣ ዘመናዊ መሆንን ደፋር ለሆኑ ሴቶችም በደንብ የሚሆን የሽቶ አይነት ነው። የማይረሳ ተጽዕኖ የሚፈጥር የሽቶ አይነት ነው። በአጠቃላይ ይህ ሽቶ ራስን በመተማመን የምትገልጽ እና ትኩረት መሳብ ለምትፈልግ ወይም ደግሞ ለምትወድ ሴት የሚሆን የሽቶ አይነት ነው። ሴታዊ ኃይሏን ለማሳየት የምትፈልግ ሴት ልትጠቀሙ የምትችለው የሽቶ አይነት ነው። በተለየ ሁኔታ ልትመርጠው የምትችለው የሽቶ አይነት ነው ይለናልና ሞር በደንብ በራስ መተማመን ላላት ሴት የሚሆን የሽቶ አይነት ነው። ይሄ እንዴት ነው ለሰመር ወቅት በደንብ ግንን ብለው ደግሞ ይሄ አለፉ እኮ በዚህ በኩል ነበሩ የሚያስብል የሽቶ አይነት ናቸው። በራስ መተማመንን አሁን የገለጽኳቸው አይነት ባህሪዎች ካሏችሁ ወይም ደግሞ የሽቶ እኔን ይገልጸኛል ብላችሁ የምታስቡ ከሆነ ላቦምባን ብትጠቀሙ ሞር በደንብ ለሰመር ወቅት ይሄ የማይከብድ የሽቶ አይነቶች ስለሆኑ ብትጠቀሙት ሪኮመንድ ከማድረጋቸው የሽቶ አይነቶች መካከል አንዱ ነው። በቀጣይነት ደግሞ የምናየው ዶልቼ ኤንድ ጋባና ነው። ይህ የሽቶ አይነት በዓለም ዙሪያ በጣም ተወዳጅና በብዙ ሰዎች የሚወደድ የሽቶ አይነት ነው። በአብዛኛው ከወጣቶች ጀምሮ እስከ 40 ዓመት እድሜ ያሉ ሰዎች የሚጠቀሙት የሽቶ አይነት ነው። በተለይም በ20ዎቹና በ30ዎቹ እድሜ ውስጥ ያሉ ሴቶች ትልቅ ተወዳጅነት እንዲኖረው አድርጎታል ሽቶና ሰዎች የሚወዱትም በትኩስ ንጹህና ሎሚያማ የሜዲትራኒያን ሽታው ምክንያት ነው ይላል። ለምን ብዙ ሰዎች ለዕለት ተዕለት
ሊጠቀሙት የምትችሉት የሽቶ አይነት ነው። የምሽታው ለብዙ ሰዎች እንዲሁ ተወዳጅ እንዲሆን አድርጎታል ማለት ነው። በውስጡ ያሉት የሲሲሊ ሎሚ፣ አረንጓዴ ፖም እና የሴዳር ኖቶች ንጹህና የማያስጨንቅ ሽታ እንዲፈጥር አድርጎታል። ስለዚህ በየቀኑ ለስራ፣ ለትምህርት ወይም ደግሞ ለመዝናናት ልትጠቀሙበት የምትችሉት የሽቶ አይነት ነውና በበጋ ወቅትም በጣም የሚጠቀሙት የሽቶ አይነት ነው። እንዲሁም ሞቃታማ አካባቢዎች ውስጥ ለሚኖሩ ሰዎች በጣም ቆንጆ የሽቶ አይነት ነው። የማይጨንቅ አይነት የሽቶ አይነት ነውና በደንብ ብትጠቀሙት ቆንጆ የሽቶ ምርጫ ነው በበጋ ወቅትና በአብዛኛው በቆዳ ላይ ከ4 እስከ 6 ሰዓት ይቆያል። ትኩስና በሎሚ የበለጸገ ሽቶ ስለሆነ በተፈጥሯዊ ቀላልና ቀኑን ሙሉ ከፍተኛ ቀኑን ሙሉ ሽታ እንዲኖራችሁ ያደርጋል ማለት ነው። ሞሪን ሽቶ ከመቀባታችሁ በፊት በእርጥብ ቆዳ ላይ ወይም ደግሞ ይሄ ሎሽን የማይሸት ሽታ የሌላቸው ሎሽኖች ወይም ደግሞ ሞይስቸራይዘሮችን ተቀብታችሁ ይሄን ሽቶ አፕላይ ብታረጉት በደንብ ለረጅም ጊዜ እንዲቆይላችሁ ያደርጋል። በብዛት በሽቶች እነዚህ ሽቶች በጨርቅ ላይ በጣም ይቆያሉ። ከቆዳ የበለጠ ጨርቅ ላይ፣ ልብስ ላይ የሚቆዩ የሽቶ አይነቶች ናቸውና በየቀኑ ልትጠቀሙት የምትችሉት የሽቶ አይነት ነው። በደንብ ለበጋ ወቅት ተስማሚ የሽቶ አይነት ናቸው ዶልቼ ጋባና። ይህንንም ብትሞክሩት ሪኮመንድ አደርጋለሁ ለሰመር ወቅት። በመቀጠል የምናየው ደግሞ ክሪዴላ ዳሪያ የምንለው የሽቶ አይነት ነው። የሽቶ በጣም ልዩና የሚስብ ነው። በወረቀት ሽቶ መሞከሪያ ወይም ደግሞ ሴንትሪፕ ላይ ስሞክሩት ያለውን እውነተኛ ውበት ሙሉ በሙሉ ላያሳያችሁ ይችላል። ግን የሽቶ በደንብ በቆዳ ላይ ማሽተትን ይፈልጋልና ለምሳሌ አብራችሁ ልትገዛ የሄደችውን ጓደኛችሁ ወይም ደግሞ ፍቅረኛችሁ ላይ ቀብታችሁ በሱቅ ውስጥ እንዲመላለሱ አድርጓቸው። ከዚያ በኋላ የሚመጣውን ለስላሳ የሽታ ማዕበል ስታሸቱት እውነተኛነቱን የሽቶውን አስማትነት በደንብ ቴስት ታረጉታላችሁ እና በእኔ አስተሳሰብ የዚህ ሽቶ አስማት በሰውነት ላይ እየተለወጠና እየተገነባ የሚሄድ የሽቶ አይነት ነውና ይህ በጣም ሙስክ ያለበት ጣፋጭ ጭማቂ ያለውና ትኩስ የበሪ ፍራፍሬ ሽታ ያለው የሽቶ አይነት ነው። በጣም ሴታዊነትን፣ የቅንጦትና ውድ የመምሰልን የሽቶ አይነት በደንብ የሚገልጽ የሽቶ አይነት ነውና ቀኑን ሙሉ የሚቆይ የሽቶ አይነት ነው። ከነሱ የሚወጣውም እንደ አይሲንግ ስኳር ያለው ለስላሳ ሙስክ ሽታ በጣም የምትወዱት አይነት የሽቶ አይነት ነውና ለበጋ ወቅት ይሄ የማይረብሻችሁ የሽታ አይነት ዝም ብሎ ግን ይሄ ስታሸቱት ደስ የሚላችሁ የሽታ አይነት ነው። የንጹህ ሙስክ ሽታዎችን የምትወዱ አይነት ሰዎች ከሆናችሁ ይሄ ሽቶ በደንብ ለእናንተ የሚሆን የሽቶ አይነት ነውና በተጨማሪም አዲስ የተጋገረ ኩኪሶችን ስታሸቱ የሚሰማችሁን የቫኒላ ስኳር ጣፋጭነት በትንሹም እንድታስታውሱት የሚያደርግ የሽቶ አይነት ነው። ሽቶ ጥሩ ሽታ ከመስጠትም በላይ መታወቂያ ነው። በራስ መተማመን የሚሰጥ የሽቶ አይነት ነው። በተለየ አይነት ሽቶዎችን የምንወድ ሰዎች አለን። ጠንከር ያሉ ወይም ደግሞ ለስለስ ብለው እኛነታችንን የሚገልጹ ሽቶዎችን የምንወድ ሰዎች አለንና ግን ይሄ በበጋ ወቅት ሊሆናችሁ የሚችሉ ለስለስ ብለው እና እናንተነታችሁን ሊገልጹ ወይም ሊያወጡ ከሚችሉ የሽቶ አይነቶች መካከል አንደኛው ክሪዴላ ዳሪያ ነውና ሞክሩት። በጣም ቆንጆ የሽቶ አይነት ነው። የማይጨንቅ ይሄ ሽቶዎች ላይ እንደምታዩት ፀሐይ በሚነካው ሰዓት ቀይር ብሎ ይውብቅ የሚል አይነት ስሜትን የሚፈጥር የሽቶ አይነት ሳይሆን ለስለስ ብሎ ጨንቃችሁ ከሚያደርግ የሽቶ አይነቶች መካከል አንዱ ነው። ለበጋ ይሆናሉ ብዬ ካሰብኳቸው የሽቶ ስብስቦች መካከል በጥቂቱ ይሄንን ይመስላል። የትኛው የሽቶ አይነት አላችሁ? የትኛውንስ ወደዳችሁት?
የትኛውን ሳልወደዳችሁትም በኮሜንት ላይ አስቀምጡልኝ። በቀጣይ እንድሰራላችሁ የምትፈልጉትን ማንኛውም ነገር ካለ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የዚህ ቻናል ቤተሰብ ሆኑ። ላይክ በማድረግ ድጋፋችሁን አሳዩ። በቀጣይ እስክንገናኝ ድረስ መልካም